ይህ የማንቸስተር ሲቲ የአካዳሚ ምሩቅ አሁን ላይ ከማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እስከ እንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ድረስ በፍቅር ውድቅ ብለውለታል። ታታሪው ኒኮ ኦሪላ ወጣቱ ኦሪሊ በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ማንቸስተር ሲቲ አርሰናልን በሚያሳድድበት በዚህ ወቅት ወሳኝ ተጫዋች መሆኑን አሳይቷል። ባሳለፍነው ቅዳሜ ምሽት ኢታር ላይ ማንቸስተር ሲቲ በሜዳው ኒውካስትል ዩናይትድን አስተናግዶ 2-1 ባሸነፈበት ጨዋታ ሁለቱን ወሳኝ ግቦች ማስቆጠሩ ይታወሳል። ሲቲዝኖቹ አሁን ላይ እያንዳንዱ ማለትም ፕሪሚየር ሊጉን፣ ሻምፒዮንስ ሊጉን እንዲሁም ኤፍኤ እና ካራባው ዋንጫ ለማሸነፍ በሚያደርጉት ጥረት ውስጥ ከወሳኞቹ ተጫዋቾች መካከል አንዱ ኒኮ ኦሪሊ መሆኑ ይታወሳል። ከዚህ አስቀድሞ ተጫዋቹ በማንቸስተር ሲቲ ካለ ተፈጥሯዊ ቦታ ማለትም ከመሃል አማካኝነቱ ውጪ በግራ መስመር ተከላካይነት ሲጫወት ሰንብቷል። አሁን ግን ወደ ቦታው ተመልሷል። ኦሪሊ ወደ ተፈጥሯዊ ቦታው ከተመለሰ በኋላ ወደፊት መምጣቱ አጋጣሚ አይደለም። ወጣቱ በኒውካስትል ካራባ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ በመሃል ሜዳ የመጀመሪያ ጨዋታዎችን አድርጓል። እንዲሁም ከጋላታሳራይ ጋር በተመሳሳይ ቦታ ላይ የተጫወተ ሲሆን በጥር ወር መጨረሻ ላይ ደግሞ ከቶትንሃም ጋር በነበረው ጨዋታ የመሰለፍ ዕድልን አግኝቷል። ኦሪሊ በወጣትነት እድሜው ያዳበረውን የላቀ ሚና በተሰጠው በጋርዲዮላ አዲስ መልክ 4-1-3-2 ፎርሜሽን ውስጥ ቁጥር 8 ሆኖ እየተጫወተም ይገኛል። ከዚያን ጊዜ ጀምሮ ሁሉንም የሲቲ የሊግ ጨዋታዎችን በመጀመር ያሰልጣኙ ምርጥ ምርጫ መሆን ችሏል። የኦሪሊ ምርጥ ጊዜ ሲቀጥል በሊቨርፑል ባደረገው አስደናቂ ድል ወሳኝ የትግል ሚና ሲያስመለክተን በፉልሃምና በኒውካስትል ዩናይትድ ጨዋታ ብቃቱን ማሳይቶ ጎሎችን አስቆጥሯል። የቀድሞው የማንቸስተር ሲቲ ኮከብ ማይክስ ሪቻርድሰን ይህንን አለ። በሁለገብነቱ፣ በጉልበቱ፣ በእግር ኳስ አዋቂነቱ ገና በ20 ዓመቱ እያደረገ ያለው ነገር አስደናቂ ነው ሲል መስክሮለታል። የሶስቱ አናብስቶቹ